control የሚኖረው just mesh ብሊዲንግ ኮንትሮል ሊሰራ የሚችለው የሚለውን ማየት መቻል አለብን ማለት። ስለዚህ ለምሳሌ የሰው ልጅ during the emergency situation car accident ሊሆን ይችላል፣ bike accident ሊሆን ይችላል፣ fatal accident ሊሆን ይችላል ማለት during that time open wound ሊኖረው ይችላል ማለት open wound or closed wound ሊኖረው ይችላል during that time just internal bleeding እና external bleeding loss ይኖራል። ስለዚህ እኛ mostly external bleeding loss ሲኖራቸው bleeding control ልናደርግ እንችላለን ማለት ነው። internal bleeding diagnose ለማድረግ ማኔጅ ለማድረግ አስቸጋሪ ነው የሚለውን አይተናል theoretical class በምናይበት ጊዜ ማለት ነው። diagnose ለማድረግ አስቸጋሪ ነው፣ control ለማድረግ አስቸጋሪ ነው because of internal loss ነው አለው bleeding loss ማለት። ስለዚህ ያ just further investigation further enter ስለፈልግ refer to the hospital ቶሎ ብለን ይዘን መሄድ አለብን ማለት ነው። ስለዚህ በቃ external bleeding loss በሚኖርበት ጊዜ control እናደርጋለን ማለት ነው። ወይ open wound በሚሆንበት ጊዜ ማለት ነው። also just the destruction of the epithelial cell distract ነው open በሚሆንበት ጊዜ during that time bleeding control እናደርግ ይገባል ማለት ነው። ስለዚህ just like ምንኛ በሚሆንበት ጊዜ laceration ablation puncture penetrated or the ablation ምንላቸው ነኝ wound በሚኖርበት ጊዜ ምንሄድበት incisional wound ሊሆን ይችላል ማለት። ስለዚህ እነኚህ በሚኖርበት deep cuts በሚኖርበት ጊዜ bleed loss ይኖራቸዋል ማለት ነው። bleed loss ይኖራቸዋል during that time bleeding control እናደርጋለን። bleeding control የምናደርገው the most commonly ሎኬሽኖች መንዴት ሊያደርጉ ይችላል። ለምሳሌ አንገት ላይ ሄድ ላይ በሚኖርበት ጊዜ ምንጠቀማቸው ቴክኒኮች የተለያዩ ሊሆኑ ይችላሉ ማለት። ስለዚህ እግር ኤክስትሪሚቲ lower extremity እና upper extremity ላይ bleed loss በሚኖርበት ጊዜ ፔሸንቱን ምን ልናደርገው ይገባል ማለት ምን እንዴት ነው ኮንትሮል ልናደርገው የሚገባው የሚለውን ማወቅ መቻል አለብን ማለት። ስለዚህ what the sign and symptom of the bleed loss በምንልበት ጊዜ አንደኛ ስኪኑ ምን ይሆናል ቀዝቃዛ የመሆን ቻንስ ይኖረዋል፣ ፔል ይሆናል እና ካልም ይሆናል ማለት። ስለዚህ ጀስት ስኪን በምንነካበት ጊዜ ይቀዘቅዛል ምናምን ከዛ ጀስት ቼክ በምናደርግበት ጊዜ ፔል ይሆናል ማለት። ስለዚህ ሌላኛው ደግሞ ኮንፊውዥን ይኖራቸዋል፣ restless ይኖራቸዋል፣ ኢሪቴብል ይሆናል፣ ይነጫነጫሉ፣ restless ይሆናሉ ፔሸንቶቻችን እነኚህ ማኒፌስቴሽኖች ያሳያሉ። ከዛ በኋላ አንዛይቲ ይኖራቸዋል ማለት ይጨነቃሉ፣ ፍርሃት ምናምን ይኖራቸዋል። አንዳንድ ሰዎች ደም ምናምን በሚያይበት ጊዜ ይጨነቃሉ፣ ይረበሻል ማለት። ስለዚህ እነኚህ አይነት ማኒፌስቴሽኖች አሏቸው ወይስ የሚለውን ቼክ ማድረግ መቻል አለብን ማለት። ስለዚህ ፔሸንቶቻችን the sign and symptom በምናይበት ጊዜ just confusion ይኖራቸዋል፣ አንዛይቲ ይኖራቸዋል፣ stress ውሃ ጠማኝ ይላሉ፣ ይጨነቃሉ፣ ይረበሻሉ ማለት። ስለዚህ እነኚህ ማኒፌስቴሽኖች እናያለን። ስኪናቸውን በምናይበት ጊዜ ፔል ይሆናል ማለት። ስለዚህ because of just bleed loss በሚኖርበት ጊዜ በሰውነታችን ውስጥ ያለው ብሌድ ለምሳሌ ከ4 ሊትር በታች የሆነ በመጣበት ጊዜ ይሄ አንዱ bleed loss በሚኖርበት ጊዜ የሚፈጠሩ ችግሮች አሉ። like hypovolemic shock ውስጥ ይገባል ማለት ነው። hypovolemic shock ውስጥ ይገባል። ስለዚህ hypovolemic shock ውስጥ የሚገቡ ከሆነ የኛ ታርጌታችን just aim ወይ purpose ምንድነው bleeding control ማድረጋችን preserve of the life or life saving የምናደርግበት ነው። because bleed loss ካለው ማለት ሰውየው bleed loss ካለው በኋላ በውስጡ ያለው bleed loss እንትን ካደረገ በኋላ ምን ሊፈጠር ይችላል? ሰውየው ዴዝ ኦከር ሊያደርግ ይችላል ማለት። ስለዚህ ሾክ ውስጥ ይገባል። ሾክ ውስጥ ከገባ በኋላ ምን ሊፈጠር ይችላል ማለት። ስለዚህ ሾክ ከተፈጠረ በኋላ ሰውየው ዴዝ ያደርጋል ማለት። ስለዚህ ሾክ ዴቨሎፕ ካደረገ በኋላ ሾክ ትሪት ማድረግ አለብን። ሾክ ፖዚሽኖች የምንላቸው ሾክ ፖዚሽኖች አሉ። ወደ ሰርኩሌሽናችን ወደ ጭንቅላታችን የሚሄደው የብሌድ ሰርኩሌሽን መጠን መጨመር ነው የኛ ታርጌት ማለት ነው። የኛ ታርጌት የሰርኩሌሽን ወደ ብሬዳችን የሚሄደው ጀስት አንዱ ሾክ የምንለው ወደ ኦርጋን ቫይታል ኦርጋኖቻችን የሚሄደው የሰርኩሌሽን መጠን በሚያንስበት ጊዜ የሚፈጠሩ ችግሮች ናቸው። እነኚህን ምን ማድረግ መቻል አለብን? ማናጅ አድርገን ሰውየውን መመለስ መቻል አለብን ማለት። ስለዚህ ፕሪቬንት ኦፍ ኮምፕሊኬሽኖችን ፕሪቬንት ማድረግ አለብን። አንዱ ኮምፕሊኬሽን ሾክ ነው። ስለዚህ እሱን ፕሪቬንት ማድረግ መቻል አለብን ማለት። ስለዚህ እነኚህ በምንሰራበት ጊዜ ምንድነው የምናየው? ሰውየው ያለው ነገሮች እናያለን። ምን አይነት አማውንት ነው bleed loss ያለው bleed loss ምን ያህል ነው የሚለው አሰስ ማድረግ ይፈልጋል ማለት ነው። ለምሳሌ from the arterial ሊሆን ይችላል፣ ከቬን ሊሆን ይችላል፣ ካፒላሪ ሊሆን ይችላል ማለት። ስለዚህ bleed loss ያለው ምን ያህል ነው የሚለው ማየት አለብን። ስለዚህ በጣም ለምንሰራቸው ስራዎች እያንዳንዱ ነገር ጥንቃቄ ያስፈልገናል ማለት። ስለዚህ እነኚህን በማየት ሰውየውን bleed control እናደርጋለን ማለት። so technique or methods of the bleed control የምናደርግባቸው ሜቶዶች ስቴፖች አሏቸው። የመጀመሪያ ስቴፕ የሚሆነው አንደኛው ዳይሬክት ፕሬሸር ኦን ዘ አፌክትድ ኤሪያ ላይ ማለት። ለምሳሌ ሰውየው እጁ ላይ ዳሜጅ ካለው ኦፕን ውንድ ካለው ዳይሬክት ፕሬሸር እንጠቀማለን። ጎዝ ምናምን በመጠቀም ዳይሬክት ፕሬሸር ኦን ዘ አፌክትድ ኤሪያ እንጠቀማለን ማለት። ስለዚህ ያንን አፕላይ በማድረግ ብሌድ ኮንትሮል ማድረግ እንችላለን። ሰውየው ለምሳሌ ፍሮም ዘ ካፒላሪ ብሌድ ሎስ ካለው ዳይሬክት ፕሬሸር አፕላይ በምናደርግበት ጊዜ ምን ሊፈጠር ይችላል? ብሌዱ ሎስ ይቆማል ማለት። ብሌድ ሎስ ይቆማል። ለዛ ምን ማድረግ አለብን? ዳይሬክት ፕሬሸር ኦን ዘ አፌክትድ ኤሪያ ላይ እናደርጋለን ማለት። የመጀመሪያ ቴክኒክ በሱ ከተመለሰልን ወይ ማቆም ነው ያለብን ማለት። በሱ የማይመለስልን ከሆነ ዳይሬክት ፕሬሸር ፕላስ ኤሌቬሽን እናደርጋለን። because ከሰውየው ሄርት ሌቨል ከፍ ማድረግ መቻል አለብን ማለት ነው። ከሰውየው ሄርት ሌቨል ከፍ እናደርጋለን። ያንን በምናደርግበት ጊዜ ብሌድ ሰርኩሌሽን ፓምፕ በሚያደርግበት ጊዜ ወዴት ነው? ወደ ሃይ ወደ ከፍ ወዳለበት እንትኑ የሜድ ቻንሱ እየቀነሰ ይመጣል።
እየቀነሰ ስለሚመጣ ምን እናደርጋለን? ዳይሬክት ፕሬሸር አፌክትድ ኤሪያ ላይ ዳይሬክት ፕሬሸር እናሳርጋለን። ከዛ በኋላ ኤሌቬሽን እናደርጋለን ማለት ነው። ሁለተኛ ቴክኒክ ኤሌቬሽን ነው ማለት ነው። ሶስተኛ ቴክኒክ ዳይሬክት ፕሬሸር ኦን ዘ ሳፕላይንግ አርተሪ ናይስ። ዳይሬክት ፕሬሸር ኦን ዘ ሳፕላይንግ አርተሪ ማለት ነው። ስለዚህ ጀስት ሳፕላይ አርተሪዎች እነማን ናቸው? ብራኪያል አለ፣ ፊሞራል አለ። ስለዚህ ፊሞራል ላይ የምናደርግ ከሆነ ፊሞራል ኤክስትሪሚቲ ሎወር ኤክስትሪሚቲ ከሆነ ፊሞራል ላይ እንጠቀማለን። ጀስት እጃችን ላይ ከሆነ አፐር ኤክስትሪሚቲ ከሆነ ብራኪያል አርተሪ ላይ እንጠቀማለን ማለት። ስለዚህ ያንን ምንድነው ጀስት ብሊዲንግ ኮንትሮል የምናደርግበት ቴክኒኮች ናቸው። ዳይሬክት ፕሬሸር ኦን ዘ ሳፕላይንግ አርተሪ ሳፕላይንግ ያ ማለት ለዛኛው አፌክትድ ወደ ኤሪያ ብሌድ ሳፕላይ የሚያደርግልኝ ምንድነው ያኛው አርተሪ ስለሆነ እሱ ላይ ደን ኮምፕሬስ ኢንዳይሬክት ላይ ደን ኮምፕሬስ ኦር ፕሬሸር ስናሳርፍ ብሌዱ የሚመጣው ብሌድ ትንሽ ጫና እንፈጥርበታለን ማለት። ስለዚህ ያንን ኮንትሮል እናደርጋለን። ላስት ኦፕሽን የምንላቸው ሞስትሊ ጀስት እነኚህ በምናደርግበት ጊዜ ፕሪኮሽኖች አሉ። ቢኮዝ ሰውዬው እጁን ሊያጣ ይችላል ኦር እግሩን ሊያጣ ይችላል። ቶርኒኬት በምናስብ ላስት ኦፕሽን የምንለው ቶርኒኬት ነው። ስለዚህ ጀስት ከነቅድሙ የተጠቀምናቸው ሜቶዶች ፌል ካረጉ የመጨረሻ ኦፕሽን የሚሆነው ቶርኒኬት ነው የምናስበው ማለት። ቶርኒኬት ዳይሬክት ፕሬሸር ሪፕሌስ አያደርግልንም ባይዘ። ስለዚህ ለምሳሌ ቶርኒኬት ከማሰራችን ቤስት ኦፕሽን የሚሆነው ጀስት ዳይሬክት ፕሬሸር አፕላይ ማድረግ ቻንስ ሊኖረን ይገባል ማለት ነው። ዳይሬክት ፕሬሸር አፕላይ ማድረግ ቻንስ ሊኖረን ይገባል። ያንን ሜቶዶች ተጠቅመን አፕላይ ልናደርግለት ይገባል ማለት። ስለዚህ ያንን ካደረግን ቶርኒኬት ካሰርን በኋላ ሜቢ በጣም ታይት መሆን የለበትም ማለት ነው። በጣም ታይት መሆን የለበትም። ኤቭሪ 50 to 20 ሚኒትስ እየመጣን ማለት እያየን እየፈታን ሰውየውን ምን ማድረግ አለብን? ቼክ ማድረግ ይቻላል። ቢኮዝ ሎወር ኤክስትሪሚቲ የሚሄደው ወይም ከአፌክትድ ኤሪያ ወደዚያ አልፎ የሚሄደው ሰርኩሌሽን ኮምፕሬስ የሚያደርግ ከሆነ ብሌድ ቬዝሎቹ ምናምን ሙሉ ለሙሉ የሚቆም ከሆነ ብሌዱ ሰርኩሌሽን የሚቆም ከሆነ ምን ሊፈጠር ነው? ዴዝ ኦር ዳሜጅ ይኖራል ማለት ነው። ስለዚህ ሴል ዴዝ ስለሚኖር እጃቸው ከዛ በኋላ ላይሰራ ይችላል። ስለዚህ ያንን ፕሪቬንት ለማድረግ ምን ማድረግ መቻል አለብን? ጀስት ሉዝ እያደረገን ምንድነው እየፈታን ወደ ሰርኩሌሽኑ ወደ ምንፈልግበት የተወሰነ እየሄደ ከዛ መልሰን እያሰረን ወደ ጤና ተቋም ቶሎ ብለን ማድረስ መቻል አለብን ማለት ኦር ሜዲካል አሲስታንስ እስከሚያገኝ ድረስ ያንን ቴክኒክ መጠቀም መቻል አለብን ማለት ነው። ሶ ወደ ስቴፖቻቸው በምንመለስበት ጊዜ ዱሪንግ ኤመርጀንሲ ሲቹዌሽን የወደቀ ሰው ኦር ጀስት ኮንፊውዝድ የሆነ ሰው ብሌድ ሎስ ኖሮት የሚገጥመን ሰው ሊኖር ይችላል። ዱሪንግ ዳት ታይም ምንድነው የምናደርገው? አሲድ ኤንቫይሮንመንት ነው የምናደርገው። አሲድ ዴንጀረስ ሰውየው ጀስት ለእኔ ችግር የሚያመጣብኝ ቦታ ሊሆን ይችላል። ሰውየው ከማብራት ጋር ተይዞ ወድቆ ሊሆን ይችላል። ስለዚህ ዱሪንግ አጣጣሚ ያለው ነገሮችን አሰስ እናደርጋለን ማለት። ስለዚህ አሲድ ኤንቫይሮንመንት በምናደርግበት ጊዜ ያሉ ችግሮችን ጀስት አይደንቲፋይ ማድረግ መቻል አለብን። ችግር ለእኔም ለኮዥዋልም ለሌሎች ሰዎችም ችግር ማያመጣ ከሆነ ወይም ያለበት ኤሪያ ሪስክ ኤሪያ መሆኑንና አለመሆኑን ቼክ ካደረጉኝ በኋላ ቼክ ደ ሪስፖንሲቭነስ ማለት ነው። ወንድም አሪዮኬ ምናምን ብለን ቼክ እናደርጋለን። አዎ ምን ሆነ ነው ምናምን ስንል ጀስት ኮንሽስ ከሆነ ሪስፖንስ ያደርግልናል ማለት። ስለዚህ ወድቄ ነው፣ ሞተር አደጋ ደርሶብኝ ነው፣ እንደዚህ ሆኜ ከሰው ጋር ተጣልቼ ነው ምናምን ሊል ይችላል። ከዛ ደም እየደማ እስከሆነ ድረስ ያንን እንትኖቹን ኮንሽስ አክቹአሊ ዲስ ኮንሽስነሳቸው ብሌድ ሎስ ካላቸው ሙሉ ላይ አይሆኑ ይችላል ማለት። ስለዚህ አንዳንዴ የሆነ እንትኖች ነው ቲንኪንግ እንትኖቻቸው እየቀነሰ ሊመጣ ይችላል ማለት። ስለዚህ ወደ ጭንቅላታቸው የሚሄደው ጀስት ፌንቲንግ አንዱ ስለሆነ ፌንት ሊበሉ ይችላል። ስለዚህ ወደ ሰርኩሌሽን ወደ ብሬናቸው የሚሄደው ሰርኩሌሽን ሌቨል እየቀነሰ ይመጣል ማለት። ስለዚህ ያንን ምን እናደርጋለን? አሰስ እናደርጋለን ማለት። ስለዚህ ቼክ ብናደርግ ወንድም እንዴት ደህና ነህ ምን ሆነህ ነው ምናምን ስንል ጀስት ያንን ሪስፖንስ ያደርጋል። ሜቢ አንኮንሽስ ከሆነ ኮል ፎር ሄልፕ እናደርግና እንጀዋለን። ወይም ለምሳሌ ብሌድ ሎስም ሊኖር ይችላል። እርዶኝ የሚል ድምፅ ማሰማት አለብን ማለት። ስለዚህ እኔ ብቻ ማናጅ ላላረግ ይችላል። እርዶኝ የሚለው አንዴ የሚመጡ ሰዎች ለተለያየ ፐርፐዝ ይጠቅሙኛል፣ ሰፖርት ያደርጉኛል። ፕላስ ደግሞ አንዳንድ ወንጀል የሆኑ ነገሮችን ጀስት ብሌድ ሎስ እንዳሉ ጀስት ለዛ እንደነካሁት ምናምን ለማሳወቅ ነው። ከዛ በኋላ ሶስተኛ ስቴፕ ኮል ፎር አደረኩኝ። አራተኛ ስቴፕ የሚሆነው ጀስት ፖዚሽን እናደርግና ሰውየው ከዛ ኤክስፕላኔሽን ይዛው ማለት ነው። ስለዚህ ፐርፐዙ ለምሳሌ እየደማን ስለሆነ ደምህን ልቆጣጠርልህ የሚለውን መጠየቅ አለብን። ሲያሬስ ላይ የሰውየው ስለ መብቱና ግዴታው ያው ተምራቸዋል። ስለዚህ ሰውየው መብት አለው፣ መንካት አልችልም አላግባብ። ስለዚህ ደምህ እየፈሰሰ ነውና ደምህን ልቆጣጠርልህ የሚለውን ፍቃድ መጠየቅ አለብን። ሰውየው እሺ ካለ ፍቃድ ከሰጠን ወደ ስራችን የምንሄደው፣ ካልሰጠን ግን ምንድነው የምናደርገው? ማሳመን አለብን ማለት። አንዳንድ ሰዎች በራሳቸውን ቆርጦ ሊሆን ይችላል። ስለዚህ መሞት ፈልጋል ምን አገባህ ልል ይችላል። ስለዚህ ያን ነገሮችንም አስተምረን ወር አስተካክለን ብሌዲንግ ኮንትሮል ልናደርግ ይገባል ማለት ነው። ይሄ አራተኛ ስቴፕ ነው ማለት። ከዛ በኋላ አምስተኛ ስቴፕ ዊር ግላቭ ነው የምናደርገው። ከዛ ግላቭ ካደረግን በኋላ አፌክትድ የሆነ ኤሪያ ለምሳሌ ልብስ የሚቀደድ ከሆነ ሲጃር ካለን ቆርጠን ልናነሳ እንችላለን። አንዳንድ ደግሞ ጀስት ማላቀቅ የምንችልበት ቴክኒክ አለ። አላቀን ሰውየውን ያ ኤክስፖዝድ አፌክትድ ኤሪያውን ኤክስፖዝድ ማድረግ መቻል አለብን። ቁስሉን ኦብዘርቭ ማድረግ አለብን። ፎሬን ነገሮች አሉት የሚለውን ማየት መቻል አለብን። ከዛ ኦብዘርቭ አድርገን አንዳንድ ፍራክቸሮች እና ካሉ ጀስት ሻርፕ የሆኑ ፍራክቸሮች ቪዚብል ሊሆን ይችላል። እነሱን ኦብዘርቭ ማድረግ አለብን። እነሱን ካደረግን በኋላ ምንድነው የምናደርገው? ሰውየውን ጀስት ዳይሬክት ፕሬሸር ወደ አፌክትድ ኤሪያ ዳይሬክት ፕሬሸር በጎዝ ወስደን
ዳይሬክት ፕሬሸር እናደርጋለን። ሁለተኛ ስቴፕ የሚሆነው ኤሌቬሽን። ዳይሬክት ፕሬሸር ስናደርግ 5 ደቂቃ ማየት አለብን ማለት ነው። 5 ደቂቃ ከዛ 5 ደቂቃ ውስጥ ጀስት አፕላይ ያደረግነው ጎዝ ሶፍት የሚሆን ከሆነ መቀየር የለብንም ማለት ነው። አፕላይ ተጨማሪ አዲሽናል ነው አፕላይ የምናደርገው ቢኮዝ ኦፍ ጀስት ሁለት ፌዞች አሏቸው። ለምሳሌ ናቹራሊ ሰጠን ጀስት ኮንስትሪክቲቭ ፌዝ የምንላቸው ብሌድ ቬዝሎች ኮንስትሪክት የሚያደርጉትና ፕላትሌት አግሪጌት አድርገው ጀስት ካጉሌሽን ፎርም አድርገው የሚመለሱት ፌዞች አሏቸው። እነሱን ካጉሌሽን ፌዙን ዲስተርብ ማድረግ የለብንም ማለት ነው። ካጉሌት አድርገው ያንን ጀስት ብሌድ እንትኑ ለምሳሌ ኤክስፖዝድ ኦፍ ኤር ላይ ወይም ለአየር ኤክስፖዝድ በሚሆንበት ጊዜ ኢንተርናል ብሌድ ሎስ እንትኑ ብሊዲንጉ ጀስት ካጉሌት የማድረግ ቻንስ ስላለው ያንን ካጉሌት አድርገው ያ ቦታ ሂሊንግ ምንድነው ብሌድ ሎስ እንዳይኖር የሚያደርግበት ፌዞች አሏቸው። ስለዚህ እኔ አፕላይ ያደረኩትን የሚለቅ ከሆነ ሌላ አምጥቼ የሚመልስ ከሆነ አሁንም ብሌድ ሎስ ሲሞላ የሚቀይር ከሆነ ያንን ዲስተርብ እናደርጋለን። ያ እንዳይሆን ምን ማድረግ አለብን? ዳይሬክት ፕሬሸር አድርጌ ጀስት ሶክድ የሚሆን ከሆነ ተጨማሪ ነው ላዩ ላይ ማሳረፈው ማለት ነው። ከዛ ዳይሬክት ፕሬሸር ማለት ነው። ስለዚህ እነዚህን አደርጋለሁ። ከዛ በኋላ ይበቃለ ኤሌቬሽን አድርጌ ኖ ሪስፖንስ ዳይሬክት ፕሬሸር ኦን ሳፕላይንግ አፍተር እሱም ላይ ሪስፖንስ ከሌለ አራተኛ ቶርኒኬት ነው። ከዛ በኋላ 50 ሚኒት ሰዓት ይዤ ጀስት ምን ማድረግ አለብን? መፍታትና ማሰር በየ15 እስከ 20 ደቂቃ ባለው ያረኩት ወደ ጤና ተቋም ይዤ መሄድ አለብኝ። በጣም ታይት እንዳልሆነ ኤክስፖዝድ አድርገን ጣቶቻቸውን ኤክስፖዝድ አድርገን ማየት አለብን። ስዌሊንግ አለው፣ ቲንግሊንግ አለው፣ መንብነስ አለው። ሶልማ እጄ እያዘዝኩት አይደለም እየታዘልኝ አይደለም እጄ ምናምን ይላል እንቀሳቀስ ማለት። ስለዚህ ካፒላሪ ሪፊል ዊዝን 3 ሰከንድ ይመለሳል። ቼክ ማድረግ መቻል አለብኝ ማለት። ስለዚህ እነኝን ማየት አለብን። ከለር ቼንጅ አለው፣ ሳይኖቲክ ብሉሽ ከለር ይሆናል ቢኮዝ ኦፍ ኦክሲዴትድ የሆነ ብሌዳችንን በሰውነታችን ውስጥ የሚያዳርሰው ሄሞግሎቢን ነው። ብሌድ ሎስ ካለው አንደኛ እሱ ላይኖር ይችላል። ሁለተኛ ደግሞ ምን ይኖራቸዋል? ሰውየው በጣም ኮምፕሬስ ካደረግን ወደዚህ የሚመጣው ሰርኩሌሽን ኢንትራፕት ስለሚያደርግ ወደዚህ የሚመጣው ሰርኩሌሽን ስለማይኖር ሳይኖቲክ ይሆናል፣ ብሉሽ ከለር ይኖራል ማለት። ስለዚህ ያንን ቼክ እናደርጋለን። ስፔሊንግ ይኖራቸዋል፣ እነዚህን አሰስ እናደርጋለን ማለት ነው። ሌላኛው ፐርስፔክቲቫችን ውስጥ ሊኖር የሚችለው አንደኛ ሶሉሽኖች ይኖራሉ። አዮዲን የመሳሰሉ ነገሮች አንድ ላይ አልኮል ምናምን ይኖረዋል። ትራንጉላር ባንዴጅ ምናምን ይሄ ትራንጉላር ባንዴጅ ነው ማለት ነው። ትራንጉላር ባንዴጅ ይኖረናል። አክቹዋሊ ትራንጉላር ባንዴጃችን እንደዚህ ታሽጎ ነው የሚኖር ያለበት ማለት። ስለዚህ መርፌ ቁልፍ አለው ለላይ መርፌ ቁልፍ ለተለያየ ፐርፐዝ እንጠቀማለን። ውልቃት ምናምን ስትራት ምናምን እጃችን ላይ ምናምን ካለ ለተለያየ እንትኖች ስፓቹላ ምላሳቸውን ምናምን ለማውጣት እንድንጠቀም እንችላለን። አንዳንዴ ቶርኒኬት ስናስር ጀስት ሁለት ሜትዶችን እንጠቀማለን። አንደኛ ሜትድ ቶርኒኬት ካሰርን በኋላ ኢዝሊ ጀስት ጠበቅ ላላ ለማድረግ እንጠቀማለን። ይሄኛው ጀስት ኢላስቲክ ባንዴጅ የምንላት ኢላስቲክ ባንዴጅ ነች ማለት ነው። ኢላስቲክ ነች ማለት ስለዚህ ትለጠጣለች ማለት ይሄኛው አንደኛው ነው የሚሆነው። ሌላኛው ጎዝ ሜትድ ጎዝ ታይፕ የምንላት እቺኛው ነች ማለት ነው። ይሄኛው ጎዝ ናት ማለት ስለዚህ እቺኛው ማለት ለምሳሌ እቺ ማለት ነው። ስለዚህ እንደፈለግነው እንትን ማድረግ አንችልም። ኢላስቲክ አለች ማለት ስለዚህ እሷ ትኖራለች። የውንድ እና ሌላኛው ደግሞ ምንድነው ጎዞች ይኖርናል። ጎዞች ታሽገው ነው የሚኖሩት ማለት ታሽገው የታሸገ ጎዝ ነው የሚኖረው። ከዛ በኋላ የቁስል ፕላስተር እንትኖች ይኖሩ የቁስል ፕላስተሮች የምንላቸው ትናንሾቹ ይኖሩናል ማለት ነው። ሌላኛው ላርጅ ፕላስተርም ሊኖረን ይገባል። ፓክድ የሆነ ግላብ ያስፈልገናል ማለት እዚህ ውስጥ ፓክድ ሆኖ የተቀመጠ ግላብ ያስፈልገናል። ለምንድን ነው ስንል ለምሳሌ ያንን ግላብ የምንጠቀመው ተጠቅመን ኮንታሚኔትድ እንዳንሆን ማለት ስለዚህ ራሳችንን ፕሮቴክት ማድረግ አለብን። ስቴሪያል ጎዝ የምንላት ይችላል ስቴሪያል ጎዝ ነው። ስለዚህ ከበኋላ ስንጠቀም ከዚህኛው ቀደል አውጥተን መጠቀም መቻል አለብን ማለት ስለዚህ እቺኛውን አንደኛ ቶርኒኬት ራሱ ካለ እንጠቀማለን። ትራንጉላር ባንዴጅን ጀስት እንደዚህ ሰርኩላር እንትን አድርገን እንደ ቶርኒኬት መጠቀም እንችላለን ማለት ስለዚህ እንደ ቶርኒኬት መጠቀም እንችላለን ማለት ነው። ስለዚህ ፈርስት ኤድ ኪታችን ስሞል ሳይዝ ነች ኦልሬዲ ማለት ነው። ስሞል ሳይዝ ነች። ዱሪንግ ዘ ኢመርጀንሲ ላይ የምንጠቀማት ነገሮች ናቸው የሚሆኑ ማለት ነው። ወደ ስራችን በምንመለስበት ጊዜ ፈርስት ኤድ ኪት ኦልዌይስ ፈርስት ኤድ በምንሆንበት ጊዜ ምንድን ነው የሚያስፈልገን? ጌታችን ውስጥ ግላብ ይኖረናል። እቃችን ሙሉ ነው የሚለውን ማየት አለብን። ሰርጂካል ብሌድ እና ኦር መቀስ ያስፈልገናል። ሰርጂካል ብሌድ ኦር መቀስ። ሰርጂካል ብሌድ የምንለው ለመቁረጥ እንዲመቸን የምንጠቀማቸው ናቸው ማለት ሰርጂካል ብሌድ እና መቀስ ያስፈልገናል። በውስጡ ይዘን እንሄዳለን። ከዛ በኋላ ጀስት ፈርስት ኤደርስ ነው። ከዛ ስንመጣ ሰውየው ወድቆ ነው ያገኘነው። ከዛ በኋላ አሰስ ሲቹዌሽን ፈርስት ስቴፕ ነው። አሰስ ሲቹዌሽን ስናደርግ ሰውየው ወድቆ ነው ያለው። ስለዚህ ምንድን ነው የምናደርገው? ወንድ ምን ሆነ ነው ምናምን ስንል ከዛ ሰውየው ጀስት ኮንሽስ ከሆነ ምን ያደርጋል? ሪስፖንስ ያደርጋል። እንደዚህ ምናምን ችግር ገጥሞኝ ነው ምናምን የሚለውን ቼክ እናደርግና ከዛ በኋላ አንኮንሽስ ከሆነ ሰውየው ጀስት ለምሳሌ አንኮንሽስ በሚሆንበት ጊዜ አንዳንድ ምን ይሆናል መሰላችሁ? አንኮንሽስ ፕላስ ደግሞ ሎስ ኦፍ ብሌድ ሎስ ሊኖረው ይችላል ሰው
ሲፒአር ላይ ያስፈልገው ይችላል ማለት ስለዚህ ጀስት እነኚህ ባለፈው ሲፒአር ያየናቸውን ስቴፖች ነው የምንጠቀመው ኮል ፎር ሄልፕ እናደርጋለን ወርቆ ሰው አግኝቻለሁ ቶሎ ድረሱልኝ ልንል እንችላለን ወይንም ሰውየው ጀስት ማለት አደጋ ደርሶብኝ ነው ምናምን ሄቪ አማውንት ኦፍ ብሌን ሎስ ካለ ኮል እናደርጋለን የአምቡላንስ ጥሮች እንዲመጡልን እናደርጋለን ካልሆነ ወይም እዚህ ሆነን እርዱኝ የሚል ድምፅ ልናሰማ ይገባል ማለት ቢኮዝ እነኚህ ሰዎች በሚመጡበት ጊዜ ሌሎች ነገሮችን ያመቻቻሉ ለትራንስፖርቴሽን ሊሆን ይችላል የተለያዩ ነገሮች ሳፖርት ሊያደርጉ ስለሚችሉ እርዱን ብለን መጫው አለብን ኦር 911 ወይም ለምሳሌ እኛ ጋር የምንጠቀማቸው የኤመርጀንሲ እንትኖችን መደወል አለብን ማለት ስለዚህ ኮል እናደርጋለን ኮል ካደረግን በኋላ እነሱን መምጣት መቻል አለ እስኪመጡ ድረስ እኔ ወደ ስራ እሄዳለሁ ማለት ስለዚህ እሺ ወንድም አሁን በጣም እየለማ ስለሆነ ደምህን በደንብ እንዳይፈስ ምናምን ሊቆጣጠርልህ ምናምን የሚለውን ጀስት ቼክ እናደርጋለን ማለት ከዛ አልፈልግም ካለ ኤክስፕሌን ማስረዳት አለብን ብሌን ሎስ ካለ ምን ሊፈጠር ይችላል ምናምን ስለዚህ ተስፋ ቆርጦም ሊሆን ይችላል እሱንም ደግሞ አንተ ወጣት አይደለም ገና አይደለም ምንድነው ምን ተፈጥሮ ነው እሱን ጋር እሺ እናወራለን ግን መጀመሪያ ደም እንዳይፈስ እናድርገው ብለን ማሳመን መቻል አለብን ከዛ በኋላ ካሳመንኩት በኋላ ከዛ እሺ ካለ ጀስት ፖዚሽን እናደርግና ከዛ ግላብን እናደርጋለን ማለት ነው ግላብን ቢኮዝ ግላብን አድርገን ሰውነቱ ብሌን ስላለው ራሴን እንትን ማድረግ አለብን አልኮል ውስጥ ይዤ ያለው አልኮል ካለ በሱ አንድ ራቢንግ ቴክኒክ መጠቀም መቻል አለብኝ ማለት ስለዚህ ያንን ቴክኒኮች እንጠቀማለን ከዛ በኋላ ጀስት እጁ ላይ ምናምን እንበልና እጁ ላይ ብሌን ሎስ አለ ማለት ስለዚህ እጁ ላይ ብሌን ሎስ በሚኖርበት ጊዜ ምንድነው የምናደርገው ጎዝ የታሸገ ጎዝ እንጠቀማለን ማለት የታሸገ ጎዝ እናውጣና ፈልቅቀን አውጥተን ከዛ ጀስት ቀደም የተጎዳው ላይ ለእናንተ እንዲታይ ከፍ ላድርገው ከፍ ኢኖቬሽን ግን ሁለተኛ ስቴፕ ነው ማለት ስለዚህ ከፍ አድርጌ ምንድነው እዚህ ዳይሬክት ፕሬሸር አፍትል የሆነ እሱ ላይ ስለዚህ ጄኒው ከፍ ዳይሬክት ፕሬሸር አድርጌ መጠበቅ አለብኝ ለምን ያህል ደቂቃ ለአምስት ደቂቃ ስለዚህ ለአምስት ደቂቃ በጣም ዲሌት ሶክድ ሆነ ይሄኛው ሶክድ የሚሆን ከሆነ ሌላኛው ጎዝ አወጣና ስለዚህ ጀስት እዛው እያለ ምን አደርጋለሁ ተጨማሪ አፕላይ አደርጋለሁ ማለት ስለዚህ ይሄንን ለአምስት ደቂቃ እንደዚህ ይዤ እጠብቃለሁ ብሌን ሎስ አለ አምስት ደቂቃ ሞላ ምንም እንትን የለውም ሪስፖንስ የለውም ብሌን ሎስ አለ ሜቢ እዚህ ላይ ከተመለሰልን ምንድነው የማደርገው እንትኑን ተጠቅሜ ሮል ባንዴጅ ተጠቅሜ አስሬ መቶውን በቃ ብሌኑ ከዚህ ተመለሰ እዚህ የማይመለስ ከሆነ ወደ ሁለተኛ ስቴፕ የመሄድ ግዴታ አለብኝ ሰከንድ ስቴፓችን ምንድነው ኤሊቬሽን ስለዚህ ከሄርቱ ሌቨል ከፍ ማድረግ አለብኝ ስለዚህ ኤሊቬት እናደርጋለን ማለት ነው ኤሊቬሽን ማለት ዳይሬክት ፕሬሸር አለቀቁም ማለት ስለዚህ ዳይሬክት ፕሬሸር ፕላስ ኤሊቬሽን እናደርጋለን ማለት ስለዚህ ኤሊቬት አድርጌ እንደዚህ ሰፖርት አድርጌ ይዘዋል ማለት ስለዚህ ይሄ ዳይሬክት ፕሬሸር ኦን ዳት ሳፕላይንግ አርተሪ ምን ላይ እንጠቀም የትኛው አርተሪ ላይ እጃችን ላይ ያለው አርተሪ የትኛው ነው ብራኪያል ብራኪያል አርተሪ ላይ ጀስት ሳፕላይ እናደርጋለን ምንድነው ኮምፕሬስ እናደርግና እንይዛለን ማለት ፕሬሸር ኦን ዳት ሳፕላይንግ አርተሪ ስለዚህ ሳፕላይንግ አርተሪ የሚሆነው ብራኪያል አርተሪ እዚህ ጋር ነው ማለት ስለዚህ ሶስተኛ ስቴፕ በእነን መተድ እንጠቀም ስለዚህ እዚህ ላይ እንይዛለን እዚህ ላይ የሚመለስ ከሆነ ጀስት ሶስተኛ ስቴፕም ላይ አይተን ኖ ሪስፖንስ ከዛ በኋላ ያለን ኦፕሽን ወደ አራተኛ ስቴፕ መሄድ ነው ስለዚህ ያን ስቴፖችን ሄደን እምቢ የሚል ከሆነ ወደ ቀጣዩ ስቴፕ እንሄዳለን ማለት ነው ስለዚህ ኤላስቲክ ባንዴጅ መጠቀም እንችላለን ወር ሮል ጎዝ ባንዴጅ መጠቀም እንችላለን ኤላስቲክ ባንዴጅ ስንጠቀም ስቴፖቹን እንዳትረሱ እሺ ስለዚህ ስታስሩ ለምሳሌ እንን ሙሉ ፈትቻ አይደለም ማለት ነው ስለዚህ እኔ ጀስት ለምሳሌ ይኸው አፌክትድ ኤሪያ ላይ አሳረፍኩት ከዛ ኮንታሚኔሽን እንዳይኖር ፕሪቬንት ማድረግ መቻል አለብኝ ማለት ነው ስለዚህ እጃችን በደንብ ታይት እንትን እንዳይሆን ጥንቃቄ ማድረግ መቻል አለብኝ ማለት ነው አቶ አየለ እንዴት ነው ወጠርኩት ትንሽ እንትና ለጫና አልኩት እንዴ አላልኩም ማለት ስለዚህ እሺ እነን መተሮች እየተጠቀምኩ ቼክ አደርጋለሁ ራሱን በራሱ ምን እንትን ማድረግ እንችላለን ካልሆነ ምንድነው እንትን ካለን በሱ መጠቀም እንችላለን ስለዚህ እቺኛው ፓርት ጀስት እዚሁ መቆለፍ እንችላለን ማለት ነው ስለዚህ ይሄንን አደረኩ ካሰኩ በኋላ ወደ ቶርኒኬት ነው የምንሄደው ማለት ነው ወደ ቶርኒኬት እንሄዳለን ማለት ወደ ቶርኒኬት በምንሄድበት ጊዜ አፌክትድ ኤሪያ ካለበት ለምሳሌ ብሌድ ሰርኩሌሽን ወደዚህ የሚመጣ ብሌድ ሰርኩሌሽን ነው ኮንትሮል የምናደርገው ስለዚህ ከፍ ማለት ከቁስሉ ምን መሆን አለበት ከፍ ማለት አለበት ማለት ወደዚህ ዝቅ አይደለም ያልኳችሁ ከፍ ማለት አለበት አፌክትድ የሆነው ኤሪያ እዚህ ጋር ነው ስለዚህ ከቁስሉ ከፍ ማለት አለብኝ ማለት ነው ሳስር በጣም ርቄ መሄድ የለብኝም ኦር ለምሳሌ ኤልቦ አካባቢ ምናምን ላይ ማሰር የለብኝም ከኤልቦ ዝቅ ብዬ ከቁስሉ ከፍ ብዬ ማሰር ይኖርብኛል ማለት ስለዚህ ጀስት በምናስርበት ጊዜ አንደኛ ቶርኒኬት ትራንጉላር ባንዴጅ እንደ ቶርኒኬት መጠቀም እንችላለን ማለት ነው ሁለተኛ
ስለዚህ ጀስት እዚህ ላይ ስፓቹላ መጠቀም እንችላለን ማለት ነው። ስፓቹላ ካሰርን በኋላ አንደኛው ካሰርን በኋላ ሁለተኛ እንትን ላይ ስፓቹላ መጠቀም እንችላለን። ያኛው እንትን የቶርኒኬት የራሱ ቶርኒኬት ካለ ያለ ስፓቹላ ማሰር እንችላለን ማለት ነው። ስለዚህ እንን የምናስረው ጀስት እንደዚህ ካሰርን በኋላ ምን ደቂቃ መያዝ አለብኝ? 15 ቀን 20 ደቂቃ መያዝ አለብኝ። ላላ ያደረኩኝ የፈታ መልሼ እንትን ማሰር አለብኝ ማለት ነው። 20 ደቂቃ ሲሞላ 15 ደቂቃ ሲሆን መፍተት አለብኝ። ከዛ በፊት ምንድነው ጀስት ምንድነው ቼክ ማድረግ አለብኝ ማለት ነው። ስለዚህ ከፕሬንድ ፊል ያደርጋል ዊዝን 3 ሰከንድ እጆቹ አብጠዋል ምናምን እስኪ እጆትን ያንቀሳቅሱ ምናምን ማንቀሳቀስ አለበት። እየታዘዙልኝ አይደለም የሚል ከሆነ በጣም አስሬዋለሁ ማለት ጫና ፈጥሬ ነው ያሰረው። ስለዚህ ላላ ማድረግ አለብኝ ማለት ነው። ወይም እቺኛው ኢላስቲክ ባንዴ ሲጠቀም ጥንቃቄ ማድረግ መቻል አለብኝ። እነኚህ ሜቶዶች ካደረኩ በኋላ ምንድነው ጀስት ኦብዘርቭ እያደረኩኝ መጠበቅ መቻል አለብኝ ማለት ነው። መጠበቅ መቻል አለብኝ አምቡላንስ እንትኖች እስኪመጡ ድረስ። ከዛ መጠበቅ ቅርብ ከሆነ ደግሞ ወይም ትራንስፖርት አክሰሱን እኛ አመቻችተን ይዘን እየሄድን ከሆነ ሰዓታችንን በደንብ አድርገን ይዘን መሄድ አለብኝ ማለት ነው። ከጨረስን በኋላ የኔክስት ስቴፕ ከጨረስን በኋላ ያው ወይም እነሱ መጥተው ከተረከቡና ካስረከብን በኋላ ከእጃችን ግላፍ ማውለቅ መቻል አለብኝ ማለት። ስለዚህ ግላፍ ስናወልቅ ኦልዌይስ ኮንታሚኔትድ የሆነውን ፓርት መንካት አለብኝ። ከዛ በኋላ ይሄንን ከነካ በኋላ ጀስት እቺኛው ደግሞ ጀስት ወደ ሰውነት መግባት አለባት። ከዛ እቺን ቀደም ፓክዳውና የነበረችው የፈታሁት እንትን ላይ ከረጢት ውስጥ አከትቼ እዚህ ውስጥ አስቀምጣለሁ። ቢኮዝ ኮንታሚኔሽን ኢንቫይሮንመንታል ኮንታሚኔሽን እንዳይኖር ማድረግ መቻል አለብኝ ማለት ነው። ኮንታሚኔሽን እንዳይኖር ማድረግ አለብኝ። ከዛ ፈርስት ኤድ ኢኩዊፕመንት ላይ አድርጌ ከዛ አልኮል ውስጥ ያለውን አልኮል ተጠቅሜ ሃንድ ራቢንግ መጠቀም መቻል አለብኝ። አንዱ ዋሽንግ ላይ የምንሄድበትን ስቴፕ መሄድ አስፈላጊ ነው ማለት ነው። ስለዚህ ብሊዲንግ ኮንትሮል